ዘበናይ ማርዬ የኛ ሙሽራ ዘመን አብርሽዬ እሩታዬ እናንተነ የተጋቡት ቢሆንም እኔም ደግሞ ከጎናቸው በመገኘቴ መጀመሪያ ደስ ብሎኛል። የኛ ሙሽራ ዘመናይ ሰላም ጤና ይስጥልኝ። ዛሬ እንግዲህ የመጣሁላችሁ ብዙሃኖቻችን በዩቲዩብ ቻናላችን የምናውቃቸው ሩትና አብርሽን ይዤላችሁ መጥቻለሁ። እንግዲህ በቅርቡ በዱባይ ሀገር ጋብቻቸውን ፈጽመዋል። ብዙሃኖችን ያስቆጣ ድርጊት ነው። አንዳንዶቹ ደግሞ እንኳን ደስ ያላችሁ፣ ደስ ብሎናል፣ ፍቅራቸውን አብዝቶ የሚናገሩ እንግዲህ የማዳም ቅመሞች ደግሞ ይገኙበታል። ብዙሃኖቻችን የማዳም ቅመሞች ስናስታውስ እንግዲህ በሰው ሀገር ለፍተው ደክመው ቤተሰብ የሚያኖሩ ናቸው። አንዳንዶቹ ደግሞ እጅግ አሳዛኝ የሆነ ድርጊትን ይፈጽማሉ። እንግዲህ ብዙሃኖቻችን እንደምናውቀው አብርሽና ሩታ በብዛት የሚያወጡ ሰዎች የማዳም ቅመሞች ናቸው፣ አድናቂዎቻቸው ናቸውና እነዚህ ልጆች እንግዲህ ከነሱ ኪስ ለነሱ ጊፍት እየሰጡ የተለያዩ ነገሮችን እያደረጉ ለዛሬ አድርሶቻቸዋል የሚባለው እና ይህንን በተመለከተ ነው እንግዲህ እነሱም ከነሱ ጋር ሆነን ሰርጋችንን ፈጽም ሲሉ በጣም አስነዋሪ በሆነ እንግዲህ ብዙሃኖቻችን እንደምናውቀው የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ነው። እሱን ለማክበር እንግዲህ የቀረን ጥቂት ቀናት ነው። ማማት ላይ ጌታን እያስታወስን ስቃዩን ድካሙን እያስታወስን ባለንበት ሰዓት እንግዲህ ማንም ከኢትዮጵያ ኦርቶዶክስ ሃይማኖት ውጭ የሆኑ እንኳን ሰርግ የማይደግሱበት ጊዜ ላይ በዱባይ ሰርጋቸውን አድርገዋል። ብዙሃኖችን አስቆጥቷል። ኦርቶዶክስ ናቸው። በጣም ብዙ ጊዜ ጽጌን ታውቋታላችሁ፣ ስለ ሃይማኖት ስትናገር ሰምተን እናውቃለን። እና በፍጹም የማይፈቀድበት ወቅት ላይ ነው እና እነሱ ግን ከኢትዮጵያ ወጥተው ዱባይ ላይ ጋብቻቸውን ፈጽመዋል። ጋብቻቸውን ሁላችንም አልተቃወምንም፣ እንኳን ደስ ያላችሁ ብለናል። ግን በዚህ ተግባር ላይ ለምን ተፈጸመ? በዚህ ወቅት ላይ ለምን ሆነ? የብዙ ሰዎች ጥያቄ ነው። ብዙሃኖቹ ደግሞ የማዳም ቅመሞች እንደምታውቁት ቅድምም ተናግሬያለሁ፣ እናቷን አባቷን እህቶቿን የምታስተምር የምትጦር ጠንካራ ናትና ከዛ ውብ ስሜት ወጥተው ደግሞ ወደዚህ ተግባር መግባት እነዚህ ልጆች የራሳቸውን የዩቲዩብ ቻናል እየሰሩ ነው እንጂ በእርግጠኝነት ለእያንዳንዱ የማዳም ቅመም ገቢ የሚያደርጉት ነገር ያለ አይመስለኝም። እና ብዙሃኖች ግን በእንደዚህ አይነት ነገር ተጠምደው ይገኛሉ። ይህንን ባስመለከተ በጣም ብዙ ሰዎች ብሬን ተበላው፣ እንደዚህ ያደረጉኝ፣ አንዳንዶቹ ደግሞ እንኳን ደግ አደረጋችሁ ፍቅራችሁን ያደረጋችሁት የሚልም ሀሳብ አለ። አንዳንዱ ደግሞ ከዚህ በላይ የሚገባቸዋል፣ ፍቅራቸው ለኛ ምሳሌ ነው የሚሉ ሰዎች አሉ። እስቲ እናንተስ ምን ትላላችሁ? ለተበሉት የማዳም ቅመሞችና በዚህ ወቅት ላይ ብዙሃኖቻችን ይቅርታን የምንጠይቅበት ፈጣሪን የምንለምንበት በንስሐ እየሰገድን ጾም ጸሎት እያደረግን ይቅርታ በምንጠይቅበት ወቅት ላይ እንግዲህ ይህንን የጋብቻ ስነስርዓታቸውን በመፈጸም በጣም ብዙ ሰዎች ለምን ሲሉ ተቃውሟቸውን አሰምተዋል። ተቃውሟቸው እንግዲህ ለምንድን ነው እነዚህ ልጆች ተምሳሌት መሆን ይገባቸዋል በማለት ነው እና ተቃውሞ የመጣው ያው ተምሳሌት ስላችሁ ፍቅራቸው ለብዙ መማሪያ እንደሆነ በጣም ብዙ ሰዎች እየቆራረጡ ቲክቶክ ላይ ሁላ ስለነሱ ያላቸውን ጥሩ ነገራቸውን ፍቅራቸውን የሚገልጹ ሰዎች አሉና ልክ እንደዛ የመጡበትን መንገድ እንግዲህ አስተካክለው ጋብቻቸውን በዚህ ወቅት ባያደርጉ መልካም ነው የሚሉ በጣም ብዙ ሰዎች አሉ። እንደውም ከትላንትና በስቲያም ክርክር ነበረ ለምን ሆነ የሚሉ ነገሮችን አብርሽ እንግዲህ በዚህ ላይ ጉዳይ መልስ እየሰጠበት ነበረ። ብዙሃኖች የተቀበሉት ጉዳይ አይደለም። እናንተ ግን ምን ትላላችሁ? ምክንያቱ ምንድን ነው? ከኢትዮጵያ ሰጥተው ዱባይ ላይ ጋብቻቸውን ያስፈጸማቸው ወዳጆቻቸው፣ ጓደኞቻቸው በተገኙበትና የማዳም ቅመሞች በተገኙበት ነው የተደረገውና ይሁን እንላለን። እኛም ጋብቻችሁ የአብርሃም የሳራ ይሁን፣ ውለዱ ክበዱ። ግን እንደ ባህል እንደ ሂደት የሚደረጉ ድርጊት አለ። ከዚህ በፊት እንግዲህ የተንቢ በእኔ በኩል የመጡ ልጆች ስለ ዩቲዩብ ሲሰሩ አውቃለሁኝ፣ ብዙን ህገ ወጥ የሆኑ ነገሮች እንዳይሰሩ ተናግሬያለሁ ስትል ተደምጣ ታውቃለች። ከዚህ በፊትም የዱባይ የአረብ ሀገር የሚኖሩ የማዳም ቅመሞችን ብር ወስደዋል ሲባሉ እንግዲህ እነሱ አይደሉም እነዛ ወደው ለሰጧቸው ምንም ማለት አልችልም፣ ጥፋተኞቹ ሰጪዎቹ ናቸው ስትል ተደምጣለች። ትክክል ነው። ማንም ሄዶ ከነሱ ኪስ አላወጣውም፣ ግን እነሱ ናቸው የሰጡት። በዚህ ተቃውሞ ሊሰጥበት አይገባም ብላለችና አሁን ግን የሰሩ ድርጊት ትክክል ነኝ ወይ? ያው የተንቢ አልተገኘችም፣ ነጽ አልተገኘችም፣ ሌሎች በዚህ ላይ የተገኙ ሰዎች የሉምና
ማለቴ ከቡታጅራ አንድ ሰው ነው ያየሁት፣ ማርቆስን ነው ያየሁትኝና እሱን አብሮት ፕሮግራም ሲመራ የነበረው ምክር ያስፈልጋቸዋል ተው የሚላቸው ሰዎች መኖር ነበረበት። ከነጽጌ ጋርም አብሮ የነበሩ ልጆች አሉና እነሱ ተው ቢሏቸው መልካም ነው ለማለት ነው ብዙሃኖቹ ተቃውሞ የገጠማቸው። ለምንድነው ይሄ ወቅት ጋብቻ የምንፈጽምበት ወቅት አይደለም። አይታችሁ ከሆነ ብዙሃኖቹ ፋሲካ በዓል ብቻ ሳይሆን በተለያዩ በዓላት ላይ በሚመጡ ጾም ላይ እንግዲህ ጋብቻም ሽምግልና ምንም የሚደረግበት ነገር አይደለምና ለምን ይሄን ቀን አላሳለፉትም የሚሉ ነገሮች ናቸው የገጠሟቸው። ግን ጥሩ ጎናቸው ደግሞ በጣም ሶሻል ሚዲያን ተጠቅመውበታል። አይታችሁ ከሆነ ቲክቶክ ላይ ያሉ፣ ዩቱብ ላይ ያሉ ሰዎች ስለነሱ ነው የሚናገሩት። የተለያዩ ቪዲዮዎችን እየቆረጡ ስለነሱ ይናገራሉና ይሄ ነገር መሰለኝ የተለያዩ ማስታወቂያዎችን እንዲሰሩ የተለያዩ ስራዎችን እንዲሰሩ በረከቱን ያገኙበት ብዬ አስባለሁ። ትልልቅ ሚዲያ ላይ ቀርበው ተመልክተናቸው እናውቃለን። ከዛ መካከል አባይ ሚዲያ ላይ እንግዲህ እነ ቲጂ ላይ ቀርበው ነበረ። እዛ ላይም ስለመጡበት የፍቅር ህይወትና አሁን ያሉበትን ደረጃ ተናግረዋል። ያ መልካም ነው። መልካም ሲሰሩ ደግሞ መልካም ነገር መደገፍ መልካም ነው። ምን አስባለሁ እንደራሴ ዩቱብ ሲሰራ ብልሃተኛ፣ ጎበዝ፣ ጠንካራ መሆን ይጠይቃልና የህዝቡን ተወዳጅነት ለማግኘት ምን ይፈልጋል የሚለውን መመልከት በጣም ጥሩ ነውና ይህን በማድረጋቸው ብዙሃኖቻቸው ደስ እንደሚላቸው እርግጠኛ ነኝና ቡታጅራ ላይ ያሉ ዩቱበሮች እጅግ በጣም ጎበዞች ናቸው። ከዚህ ቀደም በሰራሁት በድሮ ቪዲዮ ማየት ትችላላችሁ። በጣም አደንቃቸዋለሁኝ። እነሱ ሰርተው ነው እዚህ እንግዲህ እነ ጽጌ እነ ዳኒን ምናምን ሲሞክሩ የነበሩትን ዩቱብ ላይ በጋራ እንዲሰሩ ያደረጓቸውና ጥንካሬያቸውን በጣም ነው የምወደው። ግን አንዳንዴ ይሄ ስነ ስርዓትን፣ ባህልን፣ ወግን ያመላከተ ነገር እንዲሆን ነው የተፈለገው ተመልካቾቼ። ለዚህ ነው ብዙ ተቃውሞ እነ ጽጌስ ለምን ተዋላላቸውም የሚለው ነገር ቲክቶክ ላይ ቀርቦ የነበረው። ለምንድነው የማዳም ቅመሙ ሲቸገሩ ምን ሲሉ የሚረዷቸው ኢትዮጵያ ያለ ወገን አይደለም። እዛው ዱባይ ላይ ማዳም ቅመም ሆነው የሚሰሩ ወይ ደግሞ በደህና ንግድ ላይ የተሰማሩ ወይ ደግሞ ደህና ቦታ ላይ ያሉ ሰዎች ናቸው ለሕክምና ለምንም ወጪ የሚያወጡትና እንደዚህ አይነት ሰዎችን ብንደግፍ ይሻላል የሚሉ አልጠፉም። ኢኮኖሚ ላይ ህመም ላይ የተቸገሩ ሰዎችንና ይሄ የራሴ አመለካከት ነው። እናንተስ በዚህ ጉዳይ ላይ ምን ትሉበታላችሁ? ምን አይነት ሀሳብ ትሰጡበታላችሁ? ነውና እያየናቸው አድገው ጠንካራ የሆነ የፍቅር ህይወት ላይ አሁን ደግሞ በጋራ ለመሆን ያሰቡ ጥንዶች ናቸው። እንግዲህ መጨረሻቸውን እግዚአብሔር ያሳምርላቸው። ይቅርታ ጠይቀው ደግሞ በአማረ መልኩ በተወለዱበት ባደጉበት ሀገር እንዲሁም በሚወዷቸው አድናቂዎቻቸው እዚህ ኢትዮጵያ ላይ ደግሞ ስነስርዓቱን በማከለ ጋብቻቸውን ድጋሚ ቢያደርጉ እጅግ በጣም ደስ ይለኛል። እርግጠኛ ነኝ ትንሽ ቲም ነው ተሰብስቦ የሄደው የምናውቃቸው ናቸው። እነሱምና ቤተሰብን፣ ዘመድን፣ ጓደኛን ያመላከተ ደግሞ እንደሚኖር በእኔ በእርግጠኝነትም ሳይሆን ይሆናል ብዬ ያሰብኩትን ለመናገሩ እፈልጋለሁኝ። እስቲ እናንተ ግን በዩቲዩብ ላይ ጠንካራ ሆነው እንዲህ ጥንድ ሆነው ለዛሬ በቁ ተመልካቾቻችን ካሉ ብታካፍሉ ላለሁ። አብራችሁ የነበርኩት ፍሬቲዩብ ነኝ። ጠፍቻለሁ። ሶሻል ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ይሁኑ ላለሁ። አመሰግናለሁ።